ሰላም እንዴት ናችሁ? እኔ ደህና ነኝ። ዛሬ ያለ ፋውንዴሽን የምንሰራው ሜካፕ ነው ማሳያችሁ። በጣም ካዡዋል እና ኤቭሪዴይ የምንጠቀመው ሜካፕ አይነት ነው። ዛሬ አይብሮይን የምሰራው ትንሽ ሚድል አርክ ያላት አይብሮ ነው የምሰራው፣ ትንሽ ከፍ ያለሽ ማለት ነው። እና አይብሮአችን ትንሽ ከፍ ሲል በጣም እንዴት ነው ሜካፑን ያሳምረዋል። እኛንም በጣም ነው የሚያሳምረን። እንግዲህ ቅንድባችንን ከመሳል እንጀምራለን። ኮንሲለር በምትጠቀሙበት ሰዓት በተለይ ደግሞ ለአይብሮ ፕሌት ላይ ያለ ኮንሲለር ብትጠቀሙ በጣም አሪፍ ነው። ትንሽ ደረቅና መጠጥ ያለ ኮንሲለር ስለሆነ በጣም አሪፍ ነው። እንግዲህ ቅንድባችንን በዚህ መልኩ አስምረን ከጨረስን በኋላ የቅንድባችን ፋይናል ሉኩ ይሄን ይመስል ነበረ። ቀጥታ እንግዲህ ፊታችን ሞይስቸራይዘር ካደረግን በኋላ ፕራይመር ካደረግን በኋላ ብቻ ፊታችን ሙሉ ለሙሉ ከስር የምንጠቀማቸውን ነገሮች ከተጠቀምን በኋላ ሃይድሬት ካደረግነው በኋላ ትልቁ አፕሊኬሽን የሚጀምረው እዚህ ጋር እንደ ማንኛውም ጊዜ ኮንሲለር አፕላይ የምናደርግበት ቦታ፣ ኮንቱር፣ ብለሽ፣ ሃይላይተር አፕላይ የምናደርግበትን ቦታ ልክ እንደሱ አፕላይ እናደርጋለን ማለት ነው። ዛሬ ግን ዋን ባይ ዋን ተራ በተራ ሳይሆን ፋውንዴሽን ስለሌለው አንድ ላይ ነው ማለት ነው እንትን የምናደርገው ብለንድ የምናደርገው ማለት ነው። ብለንድ ስናደርግ በደንብ እንዲያያዝ ማለት ነው። ስለዚህ ኮንሲለራችንን የሆነ ፊታችን ኦይሊ እና ሞይስቸራይዝ የሆነበት ቦታ ላይ እንደዚህ አፕላይ እናደርጋለን። ከዛ ኮንቱራችንን እናደርጋለን። ከዛ ደግሞ ከፈለጋችሁ ሊኩዊድ ብለሽ ካላችሁ ብለሽ ማድረግ ትችላላችሁ። ፓውደር ብለሽ መጠቀም ከፈለጋችሁ ይቻላል። አፍንጫችን እንደዚህ በኮንቱር ቀጥ እናደርጋለን። እነዚህ ነገሮች አፕላይ ካደረግን በኋላ እንግዲህ እነዚህ ብለንድ የማድረግ ስራ ነው የምንሰራው። ብለሽ እኔ ትንሽ ሊኩዊድ ብለሽ ተጠቅሜያለሁ። ብለሽ እናደርጋለን ማለት ነው። ከዛ ከላይ ግንባራችንን ያው መረሳት የሌለበት ቦታዎች ላይ ግንባራችን ኮንቱር ማለት ነው። ግንባራችንን፣ ቺናችንን፣ አፍንጫችን እነዚህ ቦታዎች ላይ መረሳት የሌለበት ቦታ ነው። ስለዚህ ሁሉም አፕሊኬሽን አልቆ ይሄ ነው የሚሆነው። ቀጥታ ብለንድ ወደ ማድረግ ነው የምንሄደው። አሁን ብለንድ በምናደርግበት ጊዜ በንጹህ ብሩሽ እናነሳና ብለንድ ወደ ማድረግ ነው። ምክንያቱም ቢዩቲ ብለንደሩ ሙሉ ለሙሉ እንትናችንን ያደረግነውን ኮንሲለርና ኮንቱር እንዳይመጥብን መጀመሪያ በብሩሽ ከዛ በኋላ ቢዩቲ ብለንደራችን ላይ ሴቲንግ ስፕሬይ ካለን ትንሽ ሴቲንግ ስፕሬይ በመንፋት እንደዚህ ብለንድ እናደርጋለን ማለት ነው። ብለንድ ተደርጎ ይሄን ይመስላል ማለት ነው። ያለን የቀረበት ቦታ በደንብ ብለንድ ወደ ማድረግ ነው የምንሄደው። ትልቁ እንግዲህ እዚህ ጋር ሜካፓችን የሚያሳምርልን ሉዚንግ ፓውደር እና ሴቲንግ ፓውደር ነው ግዴታ ማለት ነው። አለበለዚያ ፊታችን በጣም የራሳችን ሙቀት አለ፣ ከውጭ ያለው ሙቀት አለ። እሱ በሚሆንበት ሰዓት በሚጋጭበት ሰዓት ፊታችን ላይ ያለው ሜካፕ ሽሪንክ ወደ ማድረግ ነው የምንሄደው። ስለዚህ ሉዚንግ ፓውደር፣ ሴቲንግ ፓውደር ግዴታ ነው። ፕላስ ፊታችን ራሱ ወይ ደግሞ የሰራን የተጠቀምነው ሜካፕ ኬኪ የሚሆነው ሉዚንግ ፓውደር፣ ሴቲንግ ፓውደር በምንጠቀምበት ሰዓት ነው ማለት ነው። እነዚህ ነገሮች አፕላይ ካደረግን በኋላ እንግዲህ ሴቲንግ ስፕሬያችን እስኪደርቅ ድረስ አይናችን ጋር ያለውን ነገር እንጨርሳለን። ዋርም ነገር ሻዶ ተጠቅም ያለው አይላይነር አድርግ ያለው ቀጥታ እንግዲህ ወደ ማራገፍ ነው የሄድኩትኝ። እሱን አራግፈን ሴቲንግ ስፕሬይ አድርገን ፊክሲንግ ስፕሬይ አድርገን ካለን ፋይናል ሉኩ ይሄን ይመስል ነበረ። ሉዚንግ ፓውደር ግን መረሳት የለበትም ማለት ነው። እና ባይ